ጤንነት ወላሂ ኒዕማ ነው። ጤንነት ኒዕማ ነው። ሁሌ በየቀኑ ለጤናችን ዱዓ እናድርግ። ነብዩ ላጎታቸውም ለአባስ ኢብኑ አብዱል ሙጠሊብ አሉት ዱዓ ሊያደርግበት አንዱ የሚገባ ጉዳይ ቢኖር የጤና ጉዳይ ነው። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው ነው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳቸው፣ አላህ ይፈውሳቸው፣ አላህ ያሸራቸው። ጤንነት ኒዕማ ነውና ሁሌ ዱዓ እናድርግበት። አሲሓቱ ታጁን አላ ሩኡስ ልአሲሓ ላ ያዕሪፉሃ ኢላ ልመርዳ ይላሉ ዑለማዎች። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። የአይንን ጥቅም ያውቀው አይን ያጣ ነው። የእግርን ጥቅም የሚያውቀው እግር ያጣ ነው።